በአሜሪካ በሎስ አንጀለስ ከተማ ውስጥ አንድ ዛንኩ ቺክን የሚባል በአካባቢው ታዋቂ ምግብ ቤት አለ። ምናልባት እዛ ያላችሁ ሰዎች ስለዚህ ምግብ ቤት ሰምታችሁ ይሆናል። ነገር ግን ከመስራቾቹ አንዱ የራሱን ቤተሰብ እንደገደለ ያውቃሉ? ታሪኩ የሚጀምረው ከዚህ አባት ብለን ከምንጠራው ሰውና እናት ብለን ከምንጠራት ከሚስቱ ነው። እነዚህ ባልና ሚስቶች በ1962 ዓ.ም ሊባኖስ ውስጥ ዛንኩ የሚባል የዶሮ ሬስቶራንት ከፍተው ይሰሩ ነበር። ሬስቶራንታቸውም በሰዓቱ በጣም ስኬታማ ነበር። በአካባቢው ሰዎችም በጣም ተመራጭ ነበር። በዚህ ሁኔታ 20 ዓመታት አለፉ እና አሁን 1980ዎች ውስጥ ገብተዋል። ነገር ግን በዚህ ዓመት ሁሉም ነገር ተቀየረ። ምክንያቱም ሊባኖስ የእርስ በርስ ጦርነት ውስጥ ነበረች እና እነዚህ ባልና ሚስቶች እንዲሁም የቀሩት ቤተሰቦቻቸው እዚህ ጦርነት ውስጥ መስራት ይበቃናል ብለው ከቤሩት ወደ አሜሪካ ሎስ አንጀለስ ተጓዙ። አሁን ሁሉም ሎስ አንጀለስ ውስጥ ነው የሚኖሩት። አሜሪካ ከመጡ በኋላ በጣም ብዙ ቢዝነሶችን ሞክረው ነበር። ለምሳሌ የጽዳት አገልግሎትን መስጠትና ሌሎችም የቤተሰብ ስራዎችን ሞከሩ። ነገር ግን አንድም አልተሳካላቸው። እነዚህ ጥንዶች ማርዲሮስ የሚባል ልጅ አላቸው። እናም አንድ ቀን ማርዲሮስ ሎስ አንጀለስ አካባቢ በጣም ብዙ ምግብ ቤቶች እንዳሉ፣ ነገር ግን ብዙም ለመካከለኛው ምስራቅ ሰዎች የሚሆኑ የምግብ አማራጮች እንደሌሉ አስተዋለ። ለምን እዚህ ዛንኩን ከፍተን ወደ ሬስቶራንት ንግድ አንመለስም የሚል ሐሳብ መጣለት። ከዛም ተስማሙ እና በ1983 ማርዲሮስ እናቱና አባቱ በመሆን በምስራቅ ሆሊውድ ዝነኛ የሆነውን የዛንኩ ቺክን ሬስቶራንት ከፈቱ። ብዙም አልቆየም። በአንድ ዓመት ውስጥ በሰዎች ዘንድ በጣም ተወዳጅ ሆነ። ቀስ በቀስ በጣም ታዋቂ የሆነና ምግባቸው በጣም እየተወደደላቸው መጣ። በሚያስገርም ሁኔታ ሳያስቡት ይህ ትንሽ ሬስቶራንት በዓመት $2 ሚሊዮን ገቢ ማምጣት ጀመረ። ይህ ገቢ ስደተኛ ለሆኑት ቤተሰቦች በጣም ትልቅ ነበር። ማርዲሮስ ሬስቶራንታቸው የሚያመጣውን ገቢ ባየ ቁጥር ገንዘቡና ስኬቱ ይበልጥ እየጣፈጠው መጣ እና ከዚህ የተሻለ መስራት እንደሚችል ስላወቀ ዛንኩ ቺክንን ማስፋትና ሌላ ቅርንጫፍ ለመክፈት ማሰብ ጀመረ። ወዲያው እናትና አባቱ ጋር ሄዶ ተጨማሪ ቅርንጫፍ ስለመክፈት ያሰበውን ሐሳብ ነገራቸው። እናም እነሱም እንደማይሆን ነገሩት። ምክንያቱም እናትና አባቱ አሁን ባላቸው ነገር ደስተኞች ናቸው። በዛ ላይ እያረጁ ነው። ከዚህ በኋላ አዲስ ቅርንጫፍ ከፍተው ሆቴል የማስተዳደር ጫና ውስጥ መግባት አይፈልጉም። ማርዲሮስ ግን ሐሳቡ በጣም ጥሩ ዕድል ይዞላቸው እንደሚመጣና አዋጭ እንደሆነ አሳመናቸው። እናም በመጨረሻ በ1991 ባልና ሚስቶቹ ልጃቸው አዲስ ቅርንጫፍ ለመክፈት ባመጣው ሐሳብ ላይ መስማማታቸውን ገለጹለት። ስምምነት ሲያደርጉ አንድ ወሳኝ ወረቀት አስፈርሟቸው ነበር። ይህም ከዚህ በኋላ የሚከፍቱት የዛንኩ ቅርንጫፍ ሙሉ በሙሉ የማርዲሮስ እንደሆነና የመጀመሪያ ቅርንጫፉ ግን የእናቱና የአባቱ እንዲሁም የሌሎች ሴት እህቶቹ እንደሆነ የሚገልጽ ነበር። እሱ የሚከፍታቸው ቅርንጫፎች ላይም ተመሳሳይ ስም፣ ተመሳሳይ የምግብ አይነት ነው የሚኖረው። ነገር ግን ምንም አይነት ትርፍ አይጋሩትም። እሱም የራሱን ያስተዳድራል፣ እነሱም የራሳቸውን ማለት ነው። ከዛም በዚህ ሐሳብ ይስማሙና ማርዲሮስ በፍጥነት ወደ ስራ ይገባል። ወዲያው በሎስ አንጀለስ አካባቢ 4 አዳዲስ ቦታዎችን ከፈተ። እናም ሁሉም ቅርንጫፎች እንዳሰበው በጣም ጥሩ ደንበኞችና ገቢ ማስገኘት ጀምረዋል። ነገር ግን በድንገት ሁሉም ነገር ተቀየረ። ምክንያቱም በሚያሳዝን ሁኔታ አባታቸው በድንገት ከዚህ ዓለም በሞት ተለየ። ስለዚህ ከዚህ በኋላ ሬስቶራንቶቹን የማስተዳደር ኃላፊነት ሙሉ በሙሉ የማርዲሮስ ሆነ። በአጭሩ ሁሉንም ሬስቶራንቶች እንደ ባለቤት ሆኖ ማስተዳደር ጀመረ። ግን ያን ያህል አልከበደው። ስራውንም በጥሩ ሁኔታ እያስኬደው ነው። እሱ የከፈታቸው 4 ቅርንጫፎችና ዋናውን ሆቴልም ያዘ። ከቤተሰቦቹ ጋርም በጥሩ ሁኔታ እየተግባቡ ነው። ሁሉም ነገር በጥሩ ሁኔታ እየሄደ ነው። ነገር ግን አንድ ቀን ማርዲሮስ ሆዱ አካባቢ ትንሽ ህመም ይሰማዋል። ግን ብዙም ቦታ አልሰጠውም። ቶሎ ይተወኛል ብሎ አስቦ ነበር፣ ግን አልተወው። ቢሆንም ግን ስራውን ወጥሮ መስራቱን ቀጠለ። ቀስ በቀስ ግን ህመሙ ከጊዜ ወደ ጊዜ እየባሰ ሄደ። በመጨረሻም ከዚህ በላይ መቋቋም ስላልቻለ ቀጠሮ ይዞ ወደ ሐኪም ቤት ሄደ። ባልታሰበ ሁኔታ ዶክተሩ አንዳንድ አሳዛኝ ዜናዎች ነገረው። ማርዲሮስ የፊኛ ካንሰር አለበት። ይህ ብቻ ሳይሆን ከህመሙ ለማገገም ጊዜው እንዳለፈና አሁን በሰውነት ውስጥ ሙሉ በሙሉ መሰራጨቱን ነገረው። አዎ በጣም የሚያሳዝን ዜና ነው። ምክንያቱም ከዚህ በኋላ በህይወት የመቆየት እድሉ በጣም ጠባብ ነው። ቢበዛ ጥቂት ዓመታት ቢኖር ነው። ለቤተሰቦቹ ይህን መጥፎ ዜና ሊነግራቸው ሄደ። ከእናቱ በስተቀር ሁሉም ቤተሰቦቹ ዜናውን ሲሰሙ በጣም አለቀሱ። እናቱ ግን ምክንያቱ ባልታወቀ ሁኔታ በማርዲሮስ ተናዳለች። ምናልባት ማርዲሮስ በቅርቡ እንደሚሞትና ከሞተ ደግሞ የሬስቶራንቱ ትርፍ በሙሉ ለልጆቹ ስለሚሆን ይሆናል። ግን ለምን እንደተናደደች ሙሉ በሙሉ ግልጽ አይደለም። ግን በጣም ተናዳለች እና ስሜቷን የገለጸችበት መንገድ በጣም ይገርም ነበር። እናትየው ማርዲሮስን ችላ ማለት ጀመረች። ደግሞ አስቡት፣ የሚኖሩት አብረው ነው። አንድ ቤት ውስጥ አብረው እየኖሩ ነገር ግን ምንም አይነት ቃል አታወራውም። እንዴት ነህ? ሕክምናው እንዴት እየሄደ ነው? ምንም አትጠይቀውም። ጭራሽ ዘግተዋለች። ከጊዜ በኋላ ካንሰሩ በጣም እየተባባሰበት መጣ። ክብደቱም በጣም ቀነሰ። ጸጉሩም ቀስ በቀስ መነቃቀል ጀመረ። ነገር ግን እናቱ አሁንም ምንም ነገር እንዳላስተዋለ ሰው እየሆነች ነው።
እስካሁንም አላዋራችሁም። እሱም በእናቱ ወጥቶ ነው መሰለኝ። በጣም ግትር ነው። እሱም ምንም ነገር አዋርቷት አያውቅም። በአጭሩ እልህ ውስጥ ተገባብተዋል። በእንደዚህ አይነት ሁኔታ 1 ዓመት ያልፋል። የሚገርመው አሁንም አብረው ነው የሚኖሩት። 1 ዓመት ሙሉ ምንም ሳይነጋገሩ ቆዩ። አሁን ግን ነገሩ ማርዲሮስን በጣም ረብሾታል። ከዛ በኋላ ግን ከመሬት ተነስቶ ቡም ቤታቸው ሙሉ በሙሉ በእሳት ተያያዘ። እሳቱ እንዴት እንደተፈጠረ ምንም የሚታወቅ ነገር የለም። ግን ቤቱ ስለወደመ መታደስ ነበረበት። ስለዚህ በመጨረሻም እናቱ ከቤት መውጣት ግዴታዋ ሆነ። ይህ ደግሞ ለዓመታት ሳታናገረው ከኖረችው ልጇ ጋር የሚለያያት ክስተት ነበር። እናትየው ከቤት ስትወጣ ልጇ ጋር ወይም ከማርዲሮስ እህት ከዞቪክ ጋር መኖር ጀመረች። ይህ ከሆነ ከዓመት በኋላ የማርዲሮስ የፊኛ ካንሰር ወደ አንጎል እንደተሰራጨ ይነግሩታል። ይህ ማለት ከዚህ በፊት የነበረውን ማንነቱን ሊያሳጣው ይችላል። ምክንያቱም ከዛ በኋላ የሚያሳያቸው ባህሪዎች ፍጹም የተለዩ ነበሩ። ከባድ ራስ ምታት ያመዋል። በራሱ ተነስቶ ለመሄድ እንኳን በጣም ይደክመው ጀመር። ሌላው ቀርቶ ከተቀመጠበት ተነስቶ መቆም እንኳን አይችልም። በዛ ላይ አንዳንድ ጊዜ ልክ እንደ እብድ ያደርገዋል። ብዙ ጊዜ እናቱና እህቶቹ እሱ ላይ እያሴሩበት እንደሆነ ያስባል። ብቻውን ይለፈልፋል። በ2003 ዓ.ም ግን ነገሮች በጣም እየተባባሱ መጡ። ማርዲሮስ ከዚህ በኋላ በህይወት ብዙም እንደማይቆይ ታውቆት ነበር። ስለዚህ ከዚህ በኋላ ሁሉም ነገር ማብቃት እንዳለበት ወሰነ። አንድ ቀን ጠዋት ከእንቅልፉ ሲነሳ እንደተለመደው ህመም እየተሰማው ነበር። ነገር ግን በአሁኑ ከመተኛት ይልቅ ነጭ ሱፉን ለበሰ። ልክ ስራ እንደሚሄድ ሰው ማለት ነው። ይህን ልብስ ከለበሰ ዓመታት አልፈውታል። ከዛም እህቱ ዞቪክ ጋር ደውሎ እሷንና እናታቸውን ስለ ዛንኩ ሬስቶራንት ጉዳይ የሚያወሩት ነገር እንዳለና ሁለቱም ቤት ውስጥ ሆነው እንዲጠብቁት ይነግራታል። እሷም እሺ ብላ ለመገናኘት ተስማሙ። ማርዲሮስ ወዲያው ሽጉጡን ከመሳቢያ ውስጥ አወጣ። አንድ ብቻ አይደለም፣ ሁለቱንም ያዘ። ከዚያም መኪና ውስጥ ገብቶ ወደ ዞቪክ ቤት ነዳው። ደረሰና እናቱ ከስራ እስክትመለስ ድረስ ከዞቪክ ጋር እየተጨዋወቱ ጠበቋት። ከ30 ደቂቃዎች በኋላ እናቱ ደረሰች። በድጋሚ አሁን ሶስቱ በመመገቢያ ክፍል ውስጥ ተቀምጠው ለ5 ደቂቃ ያህል ካወሩ በኋላ በድንገት ማርዲሮስ ከሽጉጦቹ አንዱን አውጥቶ በቀጥታ ወደ እህቱ ደቀነ። እናም ቡም ገደላት። እናቱ ይህንን አይታ በድንጋጤ እየሮጠች ለመሸሽ ሞከረች። ነገር ግን ቡም ማርዲሮስ እሷንም ተኩሶ ጣላት። ከዚያም ማርዲሮስ ቆሞ ወደ ስር እያያት 7 ጊዜ ተኩሶ ገደላት። እሷን ገድሎ ሲጨርስ ቤቱ ውስጥ የነበሩት የወንድሙ ልጅና የቤት ሰራተኛዋ ላይ ሳይተኩስ ሶፋው ላይ ሄዶ ተቀመጠ። እናም ቡም ራሱን አጠፋ። አይ ቆይ ታሪኩ ገና አላለቀም። ምክንያቱም እንደምናውቀው የዛንኩ ሬስቶራንት ለሁለት ተከፍሏል። የመጀመሪያው የማርዲሮስ እናትና አባት ሲሆን ሁለተኛው ደግሞ የማርዲሮስ ነው። አሁን ላይ ደግሞ አራቱም በህይወት የሉም። ስለዚህ ወራሾች የሚሆኑት በአንድ በኩል የማርዲሮስ ሚስትና ልጆች፣ በአንድ በኩል ደግሞ የጥንዶቹ ዘመዶች ናቸው ማለት ነው። እና አሁን ላይ ሁሉም የቤተሰብ አባል የዛንኩ ሬስቶራንት ድርሻን ለመካፈል እርስ በርስ መጣላት ጀመሩ። ስለዚህ የማርዲሮስ ቤተሰቦች የእናትና አባቱን ዘመዶች ከሰሱ። በዚህ ጊዜ ሁሉም የቤተሰብ አባላት የዛንኩ ቺክን የንግድ ስም ለመውረስ ሩጫ ላይ ናቸው። ነገር ግን በሚያሳዝን ሁኔታ ፍርድ ቤቱ ለሁለቱም ቤተሰቦች ስሙን አልሰጣቸውም። ምክንያቱም ዳኛው እየተከራከሩበት ያለው ንብረት አንድ በመሆኑ የሚችሉ ድርሻቸውን ተካፍለው መውሰድ እንደሆነ በመወሰኑ ነው። ስለዚህ ቤተሰቦቹ የዛንኩ ቺክን ሬስቶራንት ከዚህ በፊት እንደነበረው ተከፋፍለው ማስተዳደር ቀጠሉ። በሚገርም ሁኔታ እስካሁን ድረስ ዛንኩ ቺክን በሁለቱም የቤተሰብ ክፍል የሚተዳደር ሲሆን ሁለቱም የተለያየ ድረገጾች አሉት። zankuchicken.com እና zankuchicken.la። ሬስቶራንቱ ተመሳሳይ ስም፣ ሜኑና የምግብ አሰራር አላቸው። ነገር ግን እንዳልኳችሁ የሚተዳደረው በተለያየ ሰው ነው፣ ልክ እንደ ተለያየ ሆቴል። በጣም ይገርማል። ምግባቸው ግን በጣም ጣፋጭ ነው። እንደዚህ አይነት ማራኪ ታሪኮች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የዶዝ ቤተሰብ ይሁኑ።